ከመከራ የተረፉትን ሰዎች የሚሰበስብ ይላል። በኢትዮጵያ ትንሣኤ አትቀልዱ። በተለይ ስለ ሐሳዊ መሲህ ይናገርበታል። ከነገደ ዳን ስለመወለዱ የፊቱ ገጽታ ምን እንደሚመስል ኢትዮጵያ ከሌላው ዓለም የተለየ ቃል ኪዳን ቢኖራትም በእያንዳንዱ የታሪክ ክስተት ግን አትገነጠልም። ሰላም ሰላም፣ እንዴት ናችሁ? ዛሬ ማስተላለፍላችሁ ስለ ኢትዮጵያ ትንሣኤና ስለሚመጣው ሐሰተኛው መሲህ ይሆናል። ዶክተር ሮዳስ ታደሰ ስለ ኢትዮጵያ ትንሣኤና ስለሚመጣው ሐሰተኛው መሲህ እያንዳንዱን መጽሐፍ እየጠቀሰ ምን መጽሐፍ ምን እንዳለ እንዲህ ሲል ያስረዳናል። መልካም። እንዲህ አይነት ጥያቄዎች ሲነሱ የግልን ሐሳብ መናገር ተገቢ ነው የሚል እምነት የለኝም። ቤተክርስቲያኗ ጥንት ነቢያት አሉ፣ በኋላም ሐዋርያት አስተማሩ፣ ሊቃውንት አመሰጠሩ። ብዙ መጻሕፍት አሉ፣ ስጋዊ ጥበብ መንፈሳዊ የሚናገሩ። ከነዛ ምድብ ውስጥ አንዱ የራእይ መጻሕፍት ናቸው። ራእይ ማለት ጊዜው ሲደርስ የምናየው ነገር ነው። ለምሳሌ ትንቢት ሊነገር ይችላል። ለምሳሌ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙን ማን ትለዋለች? አማኑኤል። ሲፈጸም አየነው። ቀድመው የሚነገሩ ንግርቶች ናቸው፣ ትንቢቶች ናቸው። ሀብተ ትንቢት ደግሞ አለ። በዚህ ዙሪያ የኔን ሐሳብ መናገር አልፈልግምና 8 መጻሕፍት ተጽፈዋል። እንግዲህ ወደ ጥንታውያቱ መጻሕፍት መግባት ያስፈልጋል የሚል እምነት አለኝ። አሁን የሚነገር ሳይሆን 8 መጻሕፍት ተጽፈዋል። አንዱ ስለ ዕለተ ምጽአት የሚናገረው መጽሐፈ ኪዳን። መጽሐፈ ኪዳን እንግዲህ ከ35ቱ ሐዲሳት ውስጥ ነው ምድቡ። በተለይ ስለ ሐሳዊ መሲህ ይናገርበታል። ከነገደ ዳን ስለመወለዱ የፊቱ ገጽታ ምን እንደሚመስል ይሄ ራሱን የቻለ አንድ መጽሐፍ ነው፣ መጽሐፈ ኪዳን ይባላል። ሁለተኛው ስለዚህ ነገር የሚናገረው ፍካሬ ኢየሱስ ነው። ፍካሬ ኢየሱስ እንግዲህ ቤተክርስቲያኗ እነዚህ መጻሕፍቶች የኔ ናቸው አይደሉም የሚል ነገር የላትም። እስካሁን በጉባኤ የተወሰነ የለም፣ ግን ያሉትን ማቅረብ ይገባል። ፍካሬ ኢየሱስ ነው። ስለዚህ ነገር ጽፏል። አሁን የተጻፈ የተደረሰ አይደለም፣ ጥንት አባቶቻችን የጻፉት ነው። ሰፊ ዝርዝር አለው። ሶስተኛው ራእየ ሲኖዳ ነው። ራእዩ በአቡነ ሲኖዳ የሚል መጽሐፍ አለ። እሱም ይሁን ታሪክ ይጠቅሳል። ተመሳሳይ ነው። ትንሽ የሚለየው ፍካሬ ኢየሱስ ከመከራ በኋላ የሚመጣ አይነት አድርጎ ይጠቅሰዋል። በተለይ ከመከራ የተረፉትን ሰዎች የሚሰበስብ ይላል። እንዲህ ማለት በዮሐንስ ራእይ ወይም በቀለምሲስ ላይ የተጻፈውን ሲሶ የምድርን ለምሳሌ ሲሶ ሰው ያነሳል ከተባለ መከራ 7 ቢሊዮን ቢመላ ወደ 2.5 ቢሊዮን ሰው ይሞታል እንደማለት ነው። እና ከመከራ የተረፉትን የሚሰበስብ ብሎ ይጽፋል። ይህ እንግዲህ መቅድሙ ላይ የምናየው ጌታ በደብረ ዘይት ለሐዋርያት አስተማራቸው ብሎ ነው የሚጀምረው። ያ እንዴት ይገለጻል? ሌላ ጉዳይ ነው። ሌላው ራእየ ሲኖዳ ነው። ራእየ ሲኖዳ በመጨረሻው ዘመን ስለሚሆን የሃይማኖት ክርክር ነው የሚጽፈው። በተለይ ሮሜ 9:27 እና ሮሜ 11:26 ላይ እስራኤል ሁሉ ያምናል የሚል ትንቢት ጳውሎስ ተናግሯል። እስራኤል ሁሉ ያምናል ይላል። አሁን ያሉት እስራኤላውያን አላመኑ፣ መሲሁን አላመኑ። ግን በአሕዛብ ሁሉ ዘንድ የተቀደስኩ ሆናለሁ ተብሎ በሕዝቅኤል ተነግሯል። ስለዚህ ሁሉም ክርስቶስን የሚያምኑበት ጊዜ አለ። እስራኤሎችም በመሲሁ በክርስቶስ የሚያምኑበት ጊዜ አለ ብለው ያም ደግሞ የሚሆነው የእስክንድርያው ሊቀ ጳጳስ እና የሮሜው ጳጳስ መስዋዕት ሰውተው ሁሉም የዓለም ሕዝብ እየተመለከተ የእስክንድርያው ጳጳስ በሰዋው መስዋዕት ላይ እግዚአብሔር መንፈስ ቅዱስ ወርዶ መስዋዕቱ አነ ውእቱ ኢየሱስ ናዝራዊ እያለ ይመሰክራል። ያን ጊዜ በያዕቆባውያን ማለት አሁን ባለነው ዓለም ሁሉ ይድናል የሚል ጽሑፍ አለ። ከሱ በኋላ ወምድሬው ይነግሱ 7 ነገስታት ይነግሳሉ ብሎ 7ኛውን ሐሳዊ መሲህ ነው ብሎ ከነስም ዝርዝራቸው ይጽፋል። ይሄ በጣም ሰፊና ረቂቅ ነገር ነው። ይሄ እንግዲህ 3ኛው ነው። 4ኛው ገድለ ፊቅጦር የተባለ መጽሐፍ ነው። ይሄም ቤተክርስቲያን የምትገለገልበት ነው። ገድለ ፊቅጦር ላይ በመጨረሻው ዘመን ስለሚሆነው ነገር ተገልጦለት ፊቅጦር አቦሊ የምናከብራቸው ሰማዕታት ናቸው። ስለዚህ ነገር ለእናቱ ያስረዳታል። በተለይ ስለ ኢትዮጵያ ጋር ተያይዞ ስለሚመጣው ነገር። ይሄ እንግዲህ 4ኛው መጽሐፍ ነው።
አምስተኛው መጽሐፍ ድርሳነ ዑራኤል ነው። የጥቅምት ድርሳነ ዑራኤል ሰፋ አድርጎ ስለዚህ ነገር ይጽፋል፣ ይዘረዝራል። እንደውም ሲዘረዝር አመጣጡን ከስነ ፈለክ ጋር የማያያዝ ነገር አለው። ለምሳሌ እንደ ያለ ጅራታማ ኮከብ ኮሜቶች የተለያየ ጊዜ ይወጣሉ። ሃሌ ኮሜት በ75 ዓመቷ ትመላለሳለች እና በተለይ እንደ ምልክት አድርጎ የሚጽፋቸው ነገሮች አሉ። አሁን እንግዲህ የሮዳስ ሐሳብ መሆን የለበትም፣ የመጻሕፍቱ ሐሳብ ቢሆን ጥሩ ነው። ቀጥሎ ያለው ስድስተኛው መጽሐፍ ራእየ ሳቤላ ነው። ራእየ ሳቤላ በሌላውም ዓለም አለ። ሲቪል ይሏታል፣ ሚስትሪ ኦፍ ሲቪል ይሏታል። እሷን ደግሞ አባ ጊዮርጊስ አመስግኗታል። ተአምሆ ቅዱሳን መጽሐፉ ላይ ሰላም ለሳቤላ ዘሬ የተሳቱ ፀሐይ ያለ 9 ፀሐዮችን የተመለከተች ለፍጻሜ ዘመን የሚሆኑ ምልክቶችን ለተናገረች ለሳቤላ ሰላምታ ይገባል ይላል። አባ ጊዮርጊስ ቤተክርስቲያን የምታከብረው ሊቅ ነው። እቺ ሳቤላ 9 የተለያዩ ፀሐዮችን ተመለከተች። አንዱ ፀሐይ በደም የተዥጎረጎረ፣ አንዱ ጊንጥ ያለበት፣ አንዱ ጦር ያለበት የተለያዩ ፀሐዮች ናቸው። የመጨረሻው ፀሐይ አካባቢ ስትደርስ ግን ስለ ደገኛ ሰው ትናገራለች። ሃይማኖቱ ስለቀና ሃይማኖትንም ስለሚያቀና በጎ ሰው በቅድስት ሀገር ላይ ይኖራል ብላ ተናግራ ትደመድማለች። 100 ጠበብት ያዩትን ራእይ ነው የምተረጎመው እና የሳቤላ ራእይ ኢትዮጵያዊ ብቻ ሳይሆን በመላው ዓለም የሚታወቅ ነው። ሪቨሌሽን ኦፍ ሳቤላ ይባላል። ሌላው ትርጓሜ ወንጌል ነው። ትርጓሜ ወንጌል አባቶቻችን ትርጓሜን ሲሰሩ ብዙ መጻሕፍት እንደንብ የቀሰሙ ናቸው። ስለዚህ ወይሰበክ ዘወንጌለ መንግስት፣ ይህ የመንግስቱ ወንጌል በዓለም ሁሉ ይሰበካል የሚለውን ሲናቁ እንዴት ነው በዓለም ሁሉ የሚሰበከው? ዓለም ሁሉ እንዴት ሊያምን ይችላል የሚለውን ሲጠቅሱ በሀገራቸው ዮሐንስ በሀገራችን ቴዎድሮስ የሚባል ይነግሳል ካሉ በኋላ 3 ቀን ጦርነት ይሆናል፣ መጨረሻ መስዋዕት ይሰዋሉ። ይህ እስከምን ይገኛል ቢሉ አሁን የጠቀሷቸውን መጻሕፍት ዋቢ አድርገው ጽፈዋል። ሌላው ትልቁ ነገር መጽሐፈ ምስጢር ነው። መጽሐፈ ምስጢር አባ ጊዮርጊስ ዘጋስጫ እንግዲህ በርካታ መጻሕፍትን የጻፈ ሊቅ ነው። ከቅዱስ ያሬድ በመቀጠል ቤተክርስቲያን በሊቅነት ደረጃ የምታየው ሰዓታቱን ስንት ዘርዝረን ማንጨረሻቸውን ዚራ ስብሐቱን፣ አርጋኖኑን፣ ሆተ ብርሃኑን የጻፈ ነው እና እሱ ራሱ በአንድ ምንባቡ ላይ በስፋት ጠቅሷል እና በተለይ ይገኛው ቅድሚያው ኢትዮጵያ የሚለው ላይ ኢትዮጵያ በፊቱ ይሰግዱ ብሎ እና ጠላቶቹም አመድን ይልሳሉ የሚለው ላይ ሲተረጉ ሃይማኖታቸው እኮ ትገለጣለች በመላው ዓለም ብሎ አባ ጊዮርጊስ ዘጋስጫ ይጽፋል። ስለዚህ እኔ መጽሐፈ ኪዳን፣ ፍካሬ ኢየሱስ፣ ራእየ ሲኖዳ፣ ፊቅጦር፣ ድርሳነ ዑራኤል፣ ራእየ ሳቤላ፣ ትርጓሜ ወንጌል፣ መጽሐፈ ምስጢር የተለያየ ጊዜ የተለያየ ቦታ የነበሩ ናቸውና ይሄን ሁሉ እንዴት ተናገሩ ሲባል ያስገርማል። የዶክተር ሮዳስ ታደሰ ይህንን ይመስላል። በመቀጠል ደግሞ መምህር ዶክተር ዘበነ በኢትዮጵያ ትንሣኤ መቀለድ እንደሌለብንና እውነት እንደሆነ እንዲህ ሲል ያስረዳል። ኢትዮጵያዊነት እሳት እኮ ነው፣ የማይጠፋ እሳት አይቀርም እኮ። አሁን ይሄ ቶፕ ውሃ ማስታወቂያን ተናገርኩ ተገኝቶ ነው። ይኸውልህ እቺ አሁን ጧፍ ብትሆን እየበራች ብትሆን አንተ ናና ለኩስልሃለሁ አይደል? ለኮስክ በራ የኔ ጎደለ ኢትዮጵያ አትጎልም። ይኸውልህ ኢትዮጵያ አትጎልም፣ ለሁሉም የምትበቃ ናት፣ አታልቅም። ይሄ ድንገት መቋዲሾም ኢትዮጵያ ነበረ፣ ሱዳንም ኢትዮጵያ ነበረ፣ ኑቢያ ኢትዮጵያ ነበረ፣ ታንዛኒያ እስከ ማዳጋስካር ልትል ይችላል። ነገ ቃል ኪዳኑ ይስበውና ባለበት ያ መንፈስ ይመጣል። ዋናው ትልቁ ነገር እኛ ልቧ ላይ ነው የምንኖረው። አሁን እኛ ኢትዮጵያን ያለነው ልቧ ላይ ነን። ልቧ ላይ ያለነው ኢትዮጵያ ልብ ላይ ነው ያለነው። ሌላው ክፍል መላው ዓለም እኮ ኢትዮጵያዊ ነው። ምንም እኮ እንትን የለውም። ቅድም እንዳወራነው ኢትዮጵያዊ ነው። ግን እግዚአብሔር የሰጠንን ወንዝ እግዚአብሔር የሰጠንን ተራራ እየከፋፈልን ችግር ላይ ወደቀን። የጠፋው ፎርሙላ እሱ ነው። ስለዚህ ቅድም የዘረዘርካቸው ጸያፍ የሆኑ ኃጢያት ናቸው ካልከኝ ከኃጢያትም በላይ ኃጢያት የሆኑ እንዲህ አይነት ድፍረቶች እየተደረጉ ነው ያሉት። ስለዚህ አንዳንድ ጊዜ እኮ ምንድነው ድህነት ምንድነው ሀብት አይደለም እንዴ ስታስበው ጥያቄ እሱ ነው። እሱን አስበዋል? አዎ ኢትዮጵያ ደሃ ነች ወይስ ሀብታም ነች የሚል ጥያቄም አለኝ። ኢትዮጵያ ሀብታም ነች። አሁን ያለው ሰው ነው ደሃ። ኢትዮጵያ ሀብታም ነች። ኢትዮጵያ ከድህነት በፍጹም አትገናኝም። ቅድም እንዳልኩ አታልቅም አላልኩም? ሀብታም ነች።
ማዳበሪያ የሚባል አመጡብን እንጂ መሬቱ እኮ ዝም ብለህ እኮ ዘርተው ነው የምታውጣው። ማቃጠል ጀመርን። ከሀገራችን ጋር የተስማማ ነው ወይ? ሊቃውንት አሉ። የትኛው ነው የሚስማማው? አንዳንድ ጊዜ በተለያዩ የእርሻ ማሽኖች ማረስ እንላለን። ካፈሩ ሁኔታ ጋር ይሄዳል ወይ ነው ወይስ የጥንቱን ነው ጠብቀን? አንዳንድ ሊቃውንት ሲናገሩ ሰምቻለሁ። በዚህ የሚያጠኑ 2/3 መሬት አልታረሰም ነው የሚል ሰምቻለሁ የኢትዮጵያ ውስጥ ገና። ስለዚህ ያየው ያለው ሀብታችን ድሃ አይደለንም። ድህነትና ደግሞ ሀብትስ በምንድን ነው? በቁስ ነው እንዴ? በልብስ ነው? በጫማ ነው? በገንዘብ ነው እንዴ? እንደዛ ከሆነ እኮ በቆሎ የበላ ፈረስም ደስተኛ ነው፣ ሀብታም ነው፣ እንስሳውም ጭምር። ውጭ ሀገር ለምሳሌ ሁሉም ነገር ሊኖር ይችላል። የምትፈልገው የስጋ ነገር ማቴሪያል፣ የነፍስ የለም። በነፍስ ሀብታም ነው እኮ ኢትዮጵያ። የነፍስ ባለጸጋ እኮ ነው። ምንም ሳይኖረው ስቆ የሚውል በቃ እየሳቀ ነው እኮ የሚውለው። ውጭ እኮ አንዳንድ ጊዜ ሳቅ ሁሉ የሚናፍቃቸው ሰው ሊኖሩ ይችላሉ። ግን በእውነት የኢትዮጵያ ትንሣኤ የሚባለውን ነገር እንዴት ነው የሚረዱት እርሶ? እኛስ ምንድነው መረዳት ያለብን? ልክ የሐሳብ አጼ ቴዎድሮስ ሊነክሱ አካባቢ የነበረ አይነት ሐሳብ ነው። ራሳቸው አጼ ቴዎድሮስ አዩትና የሰውን ሁኔታ ስማቸው ያው ካሳ ነው። እሺ፣ ግን ወደ ቴዎድሮስ ለወጡት። አሁን ካለው በላይ የተወራ ይመስለኛል የዛን ጊዜ። እንደው ቴዎድሮስ የሚባል ንጉስ ይመጣል አንድ ያደርጋል። ምክንያቱም ዘመነ መሳፍንት ነበራ። በዛጋም ከዛ ቴዎድሮስ መጥቶ ነው ቴዎድሮስ ጸጥ ብለህ ተገዛ አለቀ። እሺ ጸጥ አለ አይደለም እንዴ? ልክ እንደዛው የክልል ፕሬዝዳንት የዚህ ቦታ ፕሬዝዳንት ምናምን የተባለ ኢትዮጵያ ማዕከላዊ መንግስቷ ራሱ የተዳከመ ወይም የሌለ እስከሚመስል ድረስ የምናያቸው ነገሮች አሉ። ሰው እየሞተ ጅጅጋ ላይ አልታዘዝኩም፣ ሻሸመኔ ላይ አንገቱ በካራ እየታረደ አልታዘዝኩም። ይሄ ማለት እንግዲህ ዲስማንትል ይሆን ይሄ የተበጣጠሰ ነገር ያሳያል፣ ወይም ተንኮል ያሳያል። ላይ ያለ ሁሉ ነው ያለ። አጼ ቴዎድሮስ ዘመነ መሳፍንት በነበረበት ሰዓት መጥተው የኢትዮጵያን አንድነት አመጣለሁ ብለው መጡ። አሁን ያለው ሰው እንደዛ ነው። በዛ ጋር ትንሳኤ ኢትዮጵያ ከሌላው ዓለም የተለየ ቃል ኪዳን ቢኖራትም በእያንዳንዱ የታሪክ ክስተት ግን አትገነጠልም። የዓለም ሂደት ጋር ነው አብሮ የሚሄደው። መጀመሪያ እያንዳንዱ ኢትዮጵያ ላይ የሚገባው ኢትዮጵያ ትንሳኤ ደረሰ፣ ኢትዮጵያ ትንሳኤ ደረሰ። የራስህ ትንሳኤ ነው የሚያስፈልገው። የልቡና ትንሳኤ የሚባል አለ። ራእይ 26 ላይ የልቡና ትንሳኤ የሚለው የፊተኛው ትንሳኤ እሱ ትንሳኤ ነው ለሰው የሚያስፈልገው። የልብ መቀየር ነው የሚያስፈልገው። ይሄ ልብ ሳይቀየር እንዴት ሆኖ ነው የሚቀየረው? እግዚአብሔር እኮ በነቢያት ነግሮናል፣ በሐዋርያት ነግሮናል። ደግሞ የሚገርመኝ ምንድነው የገዳም አባቶች ይሄን መልእክት አስተላለፉ። ለማን ነው የሚያስተላልፉት? ሶሻል ሚዲያ ላይ ለሆነ ፌስቡከር ለሆነ አንድ ፌስቡከር ተልኮለት አባቶች። በቃ እንደዚህ አይነት ትውልድ ነው ያለው። ይሄ በእውነቱ አይጠቅምም። የሰዎችን ማሰብ ስራ እኮ የሚያቆም ሰው አለ። አንድ ጊዜ በፈረንጆች 2000 ላይ ከአሜሪካ ነገር አንድ ሰው ተነስቶ ሄዶ እስራኤል ሀገር ደብረ ዘይት ተራራ ላይ ሄዶ ቁጭ አለ። 2000 ላይ ዓለም ሊያልፍ ነው ብሎ ራሱን እንደውም እንደ ክርስቶስ አድርጎ ማት ሰው ስራውን ትቶ ሄዶ ተሰበሰበ። ባለፈው 2012 በአሜሪካ ውስጥ አንድ ፓስተር አለ ደግሞ እኮ እየቀያየረ እንዴት ሰው ነው እንዴት ነው የሚቀበለው አላውቅም። በ2000 ጌታ ሊመጣ ነው አልሆነም፣ ቀይሯል ሐሳቡን። በ2006 ላይ ይመጣዋል። ኢየሱስ ሐሳቡን ቀየረ። በ2012 ግን የመጨረሻ ነው ብሎኛል ኢየሱስ አለ። አለቀ በቃ ይመጣል አለ። እና ቶሎ ብላችሁ የምትመኙትን ቦታ ይውሉ። ሰው እየነዳ ሁሉ ያልሄደበት የለም። እኔ ያን ሰውዬ እንደውም አንድ ሰው ምን አለ፣ ካሊፎርኒያ ፀሐይ በጣም ስትገባ በጣም ተራራማ ቦታ ነው፣ በጣም ደስ የሚል ቦታ ከነ ቤተሰቡ 2012 ሲቀየር ጃንዋሪ ያው ዓለም ልጠፋ ስለሆነ ያንን አይቶ ተመለሰ። በማግስቱ ጋዜጠኛ ሄዶ ጠየቀው፣ አላለፈም ማለት ጋዜጠኛ ሄዶ ጠየቀው። ደስ የሚለኝ ነገር እምወደው ተራራ አይቼ መጣ፣ ያችን ፀሐይ አይቼ መጣዋል እንጂ እሱ አልመጣም ማለት። ኢትዮጵያ ውስጥም እንደዛ አይነት ነገር ነው የማየው። በኢትዮጵያ ትንሳኤ አትቀልዱ። የሚቀለድበት ነገር አይደለም። እንዲሆነ የኢትዮጵያ ትንሳኤ እኮ እግዚአብሔር የሰጣት ቃል ኪዳን ነው። ነገ የሚመጣ የእውነት ነገር እኮ ነው፣ ታሪክ ነው። ገና እኮ የሚወጡ ከተሞች አሉ፣ ምድር ውስጥ ያሉ እኮ የተደበቁ ታላላቅ ከተሞች አሉ፣ የተሰወሩ የሚገለጡበት፣ ልክ እንደ ላሊበላ ህንጻ አይነት የሚገለጡበት አሉ። ይሄ ደግሞ ምትሃትና ውሸት አይደለም። የዓለም አስተሳሰብ እኮ ተቀይሮ እኮ ወደፊት እኮ የኢትዮጵያዊነት መንፈስ በሰው ልጆች ልቦና ውስጥ ይሆናል ነው። አሜሪካን ሀገር ሃዋርድ ዩኒቨርሲቲ ስማር አንድ
ራቢቱ የሚባል እንትኑ ኦሪጂናሊ ናይጄሪያ ነው ከናይጄሪያ ነው የታወቀ ፕሮፌሰር ነው ፕሪንስተን እሱ የጻፈው መጽሐፍ ላይ ምን ይላል የዓለም እምነት ወደፊት አንድ ይሆናል የሚላል መጽሐፍ ቅዱስ ላይ የተጻፈ እረኛው አንድ መንጋው አንድ ይሆናል አይደለም እሱ ትንቢት እኮ ነው የሚፈጸመው በኢትዮጵያ እንጂ ዝም ብሎ አሁን ያለው ገና ተነሱና ስሩ የኢትዮጵያ ትንሳኤ ልባችን ሲቀየር ነው የሚመጣው መሪዎች እኮ እኛ ላይ የሚሾሙት እንደ ልባችን ነው 12 ንፋሳት አሉ በቤተክርስቲያናችን ትምህርት 8ቱ የማዓት ናቸው 8ቱ የማዓት ንፋሳት ሲነፍሱ 4ቱ ንፋሳት ጥሩዎቹ ያጸደቁትን ያደርቃሉ ያለመለሙትን ያጠወልጋሉ በቃ ዓለም ረሃብ እና ቸነፈር ይሆናል ነው የሚለው አራቱ ሲነፍሱ ግን አራቱ ወንጌላውያን ሰው ሲሰማ የበረከት ሲሆን 8ቱ ያጠወለጉትን የሚያጸድቁ ይሆናሉ ይላል የሀገር የሚለወጠው እኮ ልብ ሲለወጥ ነው መሪዎች የሚለወጡት እኮ እኔ ጥሩ ሰው ነው እኔ ጥሩ ሳልሆን ምን አይነት መሪ ነው በላይ ሊሾምብኝ የሚችለው ስለዚህ ከታች ጀምሮ እስከ መሪዎች ድረስ ልቡናችን መቀየር የኢትዮጵያዊነት መንፈስ መምጣት የሥነ ምግባርን ብልጽግና የሆነውን ቅዱስ መንፈስ ማምጣት ነው እንጂ በአፍና በወሬ እዚህ ጋር እንዲፈጠር ነው እዚህ እንዲሆነ የለም ስለዚህ በዚህ አይነት መንፈስ ነው ዓለሙ እየረከሰ የሚገኘውና አለ ኢትዮጵያ ትንሳኤ እውነተኛው ትንሳኤ ማሳበል የለብንም እንዲታችም መሆን የለበትም ለምን አመታት እኮ እዚህ ራሱ አለፉ እንደቀደሙ እንዳልኩ የአሜሪካ ፓስተር ጊዜዎች እኮ አለፉ 2012 ላይ ነበር አሁን 2015 ሆኗል አሁን 2013 ላይ አለፍናት 12 2013 አሁን 2015 ላይ ሊሆን ይችላል ከ3 አመት በኋላ ነው ይልዋል 3 አመት ትንሽ ነች እንኖራለን መሰለኝ ደሞ እናያለን ስንት ላይ እንደሚቀያየር እናያለንና በእውነት ይሄንን ግን ፊዚካል ነው የኢትዮጵያ ትንሳኤውን አለ በአካል የሚሆን ነው መተለኛ አይደል ይሆናል ዮሐንስ የሚባል ንጉስ በአውሮፓ ነክሶ ቴዎድሮስ የሚባል በኢትዮጵያ ነክሳል የሚባል ቃል ኪዳን አለ ስለዚህ አይቀርም የተነገረ ትንቢት አለ ያ ትንቢት ይመጣል አካላዊ ነው የሚሆነው የሚታይ ነው የሚሆነው ገና ነው ብዙ አይነት ሐሳብ አለ ዛሬ አጭር ነው እንጂ ጊዜያችን በአይሁዶች ያለ አስተሳሰብ በእስልምና እምነት ያለ አስተሳሰብ ወደፊት በኢትዮጵያ ቃል ኪዳን ስለሚሆነው ነገር እዛ ሁሉ አግኝቻለሁ ይሄን ወደፊት እንነጋገራለን የዛሬው ፕሮግራማችን ይህንን ይመስል ነበር ላይክ እና ሰብስክራይብ ማድረግ እንዳትረሱ ሐሳብ አስተያየትም ካላችሁ ኮሜንት አድርጉልኝ አመሰግናለሁ